ለብዙዎቹ መርቃችኋለሁ። ለትዳር ለምናም ብቻ ሳይሆን የሰማዩ መንግስት ማረፊያ፣ የኢየሱስ ወንጌል መናኸሪያ፣ የእግዚአብሔር መንግስት መስፊያ ያድርጋችሁ። ሰው በቀላሉ እንደሚያያችሁ የልብሳችሁ ከለር፣ ቁመታችሁ፣ መልካችሁ፣ የጸጉራችሁ ሁኔታ፣ የንግግራችሁ ዘዬ ሰው ለመረዳትና ለማሰብ እንደማይከብደው እንደዚህ ሰማይ በዙሪያችሁ እንደዚህ ደማቅ ሆኖ ይታይላችሁ። እግዚአብሔር በዘመናችሁ መሃል ይግባ። ታሪካችሁን ይዋሳችሁ፣ እድሜያችሁን ይዋሳችሁ። ፈልጌው ነበር ብሎ ይውሰድባችሁ። ሰፈራችሁ መሃል ሊታወቅ፣ ትምህርት ቤት፣ ስራ ቦታ፣ መንደራችሁ፣ ጎረቤት መሃል ሊታወቅ እግዚአብሔር በቤታችሁ መሃል ይግባ። መርቃችኋለሁ። ይሄ መጨረሻ ምርቀቴ ነው። ተራ ሆናችሁ አትጨርሱ። ብቻችሁን አትጨርሱ። ሀብታም ብቻ ሆናችሁ አትጨርሱ። የሆነ ባለጠጋ ሆናችሁ አትጨርሱ። እግዚአብሔር በታሪካችሁ መሃል ይግባ። እግዚአብሔር ታሪካችሁን ይገለባብጠው። አለሁበት ይበል ሰማይ፣ አለሁበት ይበል ክብር። የመለኮት መብራሪያ ይሁና። ቀኖቻችሁ የሚቆጠር የሰዓት ልውውጥ ብቻ ሳይሆን በቀኖቻችሁ መሃል የሚቀያየር የሰው መገናኘት ብቻ ሳይሆን ሰማይ በዙሪያችሁ የሚከፈትበት የእግዚአብሔር የመንግስት ብርሃን የሚበራበት እግዚአብሔር የመለኮት ግንኙነት ያድርግላችሁ። ደግሜ መርቃችኋለሁ። ጌታችሁ እናንተ ተራ ላይ፣ ጌታችሁ እናንተ ዘመን ላይ፣ ጌታችሁ እናንተ ጊዜ ላይ የችግር ጊዜ ብቻ አይሁን፣ የጥያቄ ጊዜ ብቻ አይሁን፣ የጎደለ ጊዜ ብቻ አይሁን፣ ያጣችሁ ጊዜ ብቻ አይሁን። በሙላት ጊዜ የሚፈለግ፣ በጉድለት ጊዜ የሚፈለግ፣ ሰው ያለ የሚፈለግ፣ ለብቻ ሆናችሁ የሚፈለግ ጉባኤው በታላቅ ድምፅ ጮሁና እስኪ ሁል ጊዜ በሉ እስኪ። ታምራት በቤታችሁ ሁል ጊዜ እንዲሆን ከፈለጋችሁ፣ ክብር በቤታችሁ ሁል ጊዜ እንዲሆን ከፈለጋችሁ መስኮቶቻችሁ ወደ ሰማይ ሁል ጊዜ የተከፈቱ ይሆኑ። እንግዲያውስ እንዲህ ብዬ መርቃችኋለሁ። በጨዋታ መሃል ጌታዬ ጣልቃ ይግባባችሁ። በስብሰባ መሃል ጣልቃ ይግባባችሁ። በሞቀ ንግግር መሃል፣ በተመቻችሁ ሰዓት መሃል ፈልጌህ ነበር የሚል የሰማይ ድምፅ፣ ጉዳይ አለኝ የሚል የሰማይ ድምፅ፣ ታሪክ አለኝ የሚል የሰማይ ድምፅ። አረ ለአንድ ሰው ለመልእክተኛ እናከራለሁ። ኮት ብቻ ለብሰህ አትጨርስም። ዕውቀት ይዘህ አትጨርስም። ሰማይ ብርሃን፣ የሰማይ ፕሮግራም፣ የሰማይ አጀንዳ፣ የጌታዬ ክብር ከሆነ ጉድለታችሁ ቀጥሎ፣ ከሆነ ሙላታችሁ ቀጥሎ፣ ከሆነ መወደድ ቀጥሎ፣ ከሆነ ስም ቀጥሎ ጣልቃ የሚገባው ኢየሱስ ይሁና። ጉልበቶቻችሁ ለመንበርከክ ቅርብ ይሁኑ። ሌሊቶቻችሁ ለሰማይ ብርሃን ይድመቁ። እግዚአብሔር ባለበት ለመኖር ያክርማችሁ። አንደበቶቻችሁ እንደ ተሳለ ሰይፍ በአምላኬ የነጠረ ቃል የተሳለ ይሁን። አይኖቻችሁ በብርሃኑ የተከፈቱ ይሁኑ። ልባችሁ ለእግዚአብሔር ፕሮግራም የተዘጋጀ ይሁን።